ኦኬ ጋይስ በዛሬ ቪዲዮአችን 20 ስራዎች በኤአይ ሊተኩ የሚችሉ ስራዎችን አብረን እናያለን። እስከመጨረሻው አብራችሁ ነው። አርቲፊሻል ኢንተለጀንስ በየቀኑ በከፍተኛ ፍጥነት እያደገ ነው። ቀደም ሲል ሮቦቶችና የኮምፒውተር ፕሮግራሞች ከባድ የሰውነት ስራዎችን ብቻ ነው የሚሰሩት ተብሎ ይታሰብ ነበር። ነገር ግን የኤአይ አቅም ካሳሰባችን በላይ ሆኗል። የዓለም ኢኮኖሚ ፎረም እንደ ወርልድ ኢኮኖሚክ ፎረም እና በርካታ የቴክኖሎጂ ተቋማት እንደሚያስጠነቅቁት በሚቀጥሉት ጥቂት ዓመታት ውስጥ በሚሊዮን የሚቆጠሩ የሰው ልጅ ስራዎች በኤአይ እና በሮቦቶች ይተካሉ። ዛሬ በሚቀጥሉት ዓመታት አደጋ ላይ የሚወድቁ እና በኤአይ የሚተኩ 20 ዋና ዋና ስራዎችን በዝርዝር እናያለን። የእርስዎ ወይም የጓደኛው ስራ አደጋ ላይ ይሆን? እስከ መጨረሻው ተከታተሉኝ። በተለይ ከ15ኛው በኋላ ያሉ ስራዎች በጣም ያስደነግጧቸዋል። ኦኬ ወደ አንደኛው ስንሄድ ከስተመር ሰፖርት የደንበኞች አገልግሎት። አሁን ባለው ጊዜ ያሉ የኤአይ ቻት ቦቶች እና የድምጽ ረዳቶች የሰዎችን ጥያቄ 24 ሰዓት ያለ እረፍት መመለስ ስለቻሉ የጥሪ ማዕከሎች ወይም ኮል ሴንተርስ ስራቸውን ሙሉ በሙሉ እየተኩ ነው። ኦኬ ወደ ሁለተኛው ስናልፍ ደግሞ የዳታ ማስገባት ባለሙያዎች ወይም ዳታ ኢንትሪ ክለርክስ የሚባሉት ናቸው። መረጃዎችን ወደ ኮምፒውተር የማስገባትና የማደራጀት ስራ በኤአይ ሶፍትዌሮች በሰከንዶች ውስጥ ይከናወናል። ወደ ሶስተኛው ስናልፍ ደግሞ የባንክ ካሸሮች ወይም ባንክ ቴለርስ የሚባሉት ናቸው። በዘመናዊ ባንኮች የገንዘብ ተቀባዮች ፍላጎት እጅግ እየቀነሰ ነው። የባንክ ተቀባዮች ፍላጎት እጅግ ከፍ አድርጎታል። ወደ አራተኛው ስንል የቴሌ ማርኬቲንግ እና የሽያጭ ሰራተኞች ናቸው ወይም ደግሞ ቴሌ ማርኬትስ የሚባሉት ማለት ነው። እነዚህ ደግሞ በስልክ ደውለው ዕቃ የሚያስተዋውቁ ሰዎች በኤአይ የድምጽ ሲስተሞች መተካት ተጀምሯል። ኦኬ ወደ አምስተኛው ስናልፍ ደግሞ ትራንስሌተርስ ወይም ተርጓሚዎች ናቸው። እንደ ጉግል ትራንስሌት እና ኤአይ ቋንቋ ተርጓሚ በማንኛውም ቋንቋ መካከል ቅጽበታዊና ትክክለኛ ትርጉም እየሰጡ ነው። ይህ ደግሞ ተርጓሚ ሰዎችን ቁጥር እየቀነሰ መጥቷል። ወደፊትም ሙሉ በሙሉ ይጠፋል ተብሎ ይታሰባል። ኦኬ በስድስተኛ ደግሞ የተቀመጡ መሰረታዊ ዜናና የመጣጥፍ ጸሐፊዎች ናቸው ወይም ደግሞ ቤዚክ ኮንተንት ራይተርስ የሚባሉት አጫጭር የዜና ዘገባዎችን እና የጽሁፍ ማጠቃለያዎችን የኤአይ ሞዴሎች በጥቂት ሰከንዶች ጽፈው ዜናውን ያቀርባሉ። ይህ ደግሞ ሙሉ በሙሉ ይተካል ተብሎ ይታሰባል። በሰባተኛ የሂሳብና የኦዲት ረዳቶች ናቸው ወይም ደግሞ ቡክ ኪፐርስ ኤንድ ኦዲት ክለርክስ የሚባሉት ማለት ነው። የሂሳብ መዛግብትን መፈተሽ እና ስሌቶችን መስራት በኤአይ ሶፍትዌሮች ይበልጥ ትክክለኛ የሆነ መጥቶ። ኦኬ ወደ ስምንተኛው ስናልፍ ደግሞ የማረምና የፊደል እርማት ሰራተኞች ናቸው። የጽሁፍ ስህተቶችን ማረም አሁን በኤአይ አፕሊኬሽኖች በቅጽበት እየተከናወነ ይገኛል። ዘጠነኛ የላቦራቶሪ ላይ የመዝገብ ቤት ሰራተኞች መጽሐፍትን እና ፋይሎችን ማደራጀት ሙሉ በሙሉ ዲጂታል የሆነ ነው። መጽሐፍቶችን ማደራጀት በኮምፒውተር ሶፍትዌሮች ላይ የተደራጀ ነው። ወደ 10ኛው ስናልፍ ደግሞ መሰረታዊ ግራፊክስ ዲዛይነር ወይም ደግሞ ቤዚክ ግራፊክስ ዲዛይነር። ግራፊክስ ዲዛይነር እንደ ሚድ ጆርኒ ያሉ የኤአይ ምስል ማመንጫዎች በቀላል የጽሁፍ ትዕዛዝ ወይም ፕሮምፕት አስደናቂ ዲዛይኖችን እየፈጠሩ። ይህ ማለት ደግሞ ሰዎች በዚህ ስራ ላይ ያላቸውን ተቀባይነት ሙሉ በሙሉ እየሸረሸረው መጥቷል ማለት ነው። ወደ 11ኛው ስናል ደግሞ የህግ ረዳቶች ናቸው። ፓራሌጋልስ ኤንድ ሌጋል አሲስታንስስ የሚባሉት ማለት ነው። የህግ ሰነዶችን መመርመርና መረጃ መፈለግ በኤአይ ፈጣንና ቀልጣፋ ሆኗል። በ12ኛ ደረጃ የሚገኙ የገበያ ጥናት ተንታኞች ማርኬት ሪሰርች አናላይሲስ የሚባሉት ማለት ነው። እነዚህ ሰዎች እንግዲህ የደንበኞችን ፍላጎትና የገበያ ደረጃ መተንተን በኤአይ አውቶሜሽን እየተሰራ ይገኛል። ወደፊት ኮምፕሊትሊ ኤአይዎች ይቆጣጠሩታል ተብሎ ይታሰባል። ወደ 13ኛው ስናልፍ የታክስ ዝግጅት ሰራተኞች ነው። ታክስ ፕሪፔርስ የሚባሉት የታክስ ስሌቶችን መስራትና ማደራጀት በሶፍትዌሮች ይከናወናል። ይህ ማለት ሰዎች ከሚሰሩት ይበልጥ በኮምፒውተር ሲሆን ወይም ደግሞ በኦንላይን ሲሆን ከጊዜም ከጉልበትም አንጻር ሙሉ በሙሉ ፈጣንና አስተማማኝ ደህንነት አለው ማለት ነው በኮምፒውተር ሲሰራ። ወደ 14ኛው ስናልፍ ደግሞ የኢንሹራንስ ገምጋሚዎች ናቸው። እነዚህ ኢንሹራንስ አንደርራይተርስ የሚባሉት ማለት ነው። እነዚህ ደግሞ የአደጋ ስጋቶችን የመገምገም ስራ በኤአይ አሰራር ላይ የተመሰረተው ሆኗል። ወደ 15ኛው ስናልፍ ደግሞ የታክሲና የጭነት መኪና አሽከርካሪዎች ናቸው። እነዚህ ድራይቨርስ የሚባሉት እነዚህ ራስን በራስ የሚያሽከረክሩ ሰልፍ ድራይቪንግ መኪኖች እና ትራኮች የትራንስፖርት ዘርፉን እየቀየሩ ነው። ይህ ደግሞ ሾፌሮችን ሙሉ በሙሉ ከስራ ገበታ ውጭ ሊያደርጋቸው ይችላል ተብሎ ይገመታል። 16ኛ ላይ ደግሞ የፋብሪካ እና የእቃ መጋዘን ሰራተኞች ናቸው። እንደ አማዞን ያሉ ኩባንያዎች እቃዎችን ለማደራጀት እና ለማንሳት ሙሉ በሙሉ በሮቦቶች ይጠቀሙ ነው።
ይህ ደግሞ ኢቭን ኢትዮጵያ ላይ ራሱ እንደምናየው ተጀምሯል። አንዳንድ ኩባንያዎች ላይ በሮቦቶች እየተሰራ ነው። ወደ 17ኛው ስናልፍ ደግሞ የፈጣን ምግብ ማብሰያዎችና አስተናጋጆች ናቸው፣ ወይም ደግሞ ፋስት ፉድ ወርከርስ የሚባሉት ማለት ነው። ምግብ የሚያበስሉና የሚያስተናግዱ ሂውማኖይድ ሮቦቶች ስራ ላይ እየዋሉ ነው። ይህ ደግሞ የአስተናጋጆችን ቁጥር ከአሁኑ እየመነመነ ይገኛል። ወደፊት ሙሉ በሙሉ ሮቦቶች ይቆጣጠሩታል ተብሎ ይታሰባል። 18ኛው ላይ ስናየው ደግሞ የቪዲዮ ኤዲቲንግ ረዳቶች ናቸው። አውቶማቲክ የቪዲዮ ማመንጫ እና የድምጽ ማስተካከያ የሚያደርጉ የኤአይ ኤዲተሮች መጥተዋል። ይህ ደግሞ ኢቭን ኮምፕሊትሊ ያጠፋቸዋል ባይባልም ቁጥራቸውን ግን ያመለምለዋል። ኦኬ ወደ 19ኛው ስናልፍ ደግሞ መሰረታዊ የኮዲንግ እና የሶፍትዌር ረዳቶች ናቸው። ቀላል የኮምፒውተር ኮዶችን መጻፍና ስህተት ማረም በኤአይ እየተሰራ ይገኛል። ኦኬ እንግዲህ ተመልካቾች እነዚህ 20 ስራዎች በኤአይ እና በሮቦቶች የመተካት እድላቸው እጅግ ከፍተኛ የሆነ፣ ነገር ግን ይህ ማለት የሰው ልጅ ስራ ሙሉ በሙሉ ያቆማል ማለት አይደለም። ቴክኖሎጂ አንድን ስራ ሲያጠፋ በምላሹ አዲስ ስራዎችን ይፈጥራል። ዋናው ሚስጥር ራሳችንን ከቴክኖሎጂ ጋር እያዋሃድን እኩል መራመድ እንድንችል ነው። የኤአይ መሳሪያዎችን እንዴት መጠቀም እንደምንችል ማወቅ፣ የፈጠራ አቅማችንን ማሳደግና የቴክኖሎጂ እውቀታችንን ማዳበር አለብን። እናንተ በዚህ ጉዳይ ምን ታስባላችሁ? የእናንተ ስራ በዚህ ዝርዝር ውስጥ አለ? ሀሳባችሁን ኮሜንት ላይ ጻፉልኝ። ቪዲዮን ከወደዳችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቴክኖሎጂ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ እኔ ጀማል ቴክ ነበርኩ። ሰላም ዋሉ።